ዛሬ ይዤላችሁ የመጣሁት አዶቤ ፕሪሚየም ፕሮ ላይ ያሉ ትሪኮች ኦር ብልሃቶች እናያለን። አንደኛው ትሪክ አዶቤ ፕሪሚየም ፕሮ ስንከፍት አልት ይዘን ክሊክ ማድረግ ነው። ከዛ እዚህ ጋር እያያችሁ እንዳላችሁ ክሊር ሚዲያ ካች ፋይል የሚለውን ክሊክ እናደርገውና ኮንቲኒው እንለዋለን። ሶፍትዌሩ ፈጥኖ እንዲከፍት ይረዳናል ማለት ነው። ሁለተኛው ትሪክ ምንድነው? አንድ ቪዲዮ ያሉ በሙሉ ኢፌክቶች ወደ ሌላ ቪዲዮ እንዴት አድርገን ኮፒ ማድረግ እንችላለን። ቪዲዮውን የፈለግነው ቪዲዮውን ክሊክ እናደርገውና ራይት ሳይድ ክሊክ አድርገን ምን እንለዋለን? ኮፒ እንለዋለን። ከዛ ትራንስፈር ወደሚሆንበት ቪዲዮ ክሊክ እናደርግና አሁንም ራይት ክሊክ አድርገን ምን እንለዋለን? ፓስት አትሪቢዩት የሚለውን ክሊክ እናደርገዋለን። ከዛ እዚህ ጋር ያሉ አማራጮች አሉ። የቪዲዮውን ሁሉም ኢፌክቶች አሉ። ስለዚህ የፈለግነው ክሊክ አድርገን ወደ ሌላኛው ማሳለፍ ማለት ነው። ክሊክ እናደርግና ያልፈለግነው ደግሞ ክሊክ አድርገን እናጠፋዋለን። ስለዚህ ኢንተር ስንለው ከአንደኛው ቪዲዮ ወደ ሌላኛው ቪዲዮ ኮፒ ሆነዋል ማለት ነው ኢፌክቱ። ሶስተኛው ትሪክ አውቶ ሙዚክ ዳኪንግ ይባላል። ይሄንን ዲያሎግ በሚኖርበት ጊዜ ባክግራውንድ ሙዚክ የሙዚክ ሌቨል ቮሊዩም ኮንትሮል የሚያደርግልን ነው። እኛ ኬፍሬም ሳንሰጥ ራሱ ኬፍሬም ይሰጣል። ስለዚህ መጀመሪያ ክሊክ እናደርገውና ኢሰንሻል ሳውንድ በሚለው ላይ ክሊክ አድርገን ዲያሎግ ፓርቱ ዲያሎግ እንለዋለን። ኤክስሪ ፓርቱ ወይ ደግሞ የሙዚክ ፓርቱ ደግሞ ክሊክ አድርገን ምን እንለዋለን? ሙዚክ እንለዋለን። ኢሰንሻል ሳውንድ በሚለው ላይ ክሊክ አድርገን ማኪንግ የሚለው ኦን እናደርገውና ከዛ ጀነሬት ኬፍሬም እንለዋለን ማለት ነው። ጀነሬት ኬፍሬም ካልነው በኋላ አያችሁት ይሄንን ራሱ ኬፍሬም ሰጠው ማለት ነው። አራተኛው የምናየው ደግሞ እንዴት አድርገን በቪዲዮአችን መሀል ያሉ ጋፖች እንዴት አድርገን እንደምናጠፋ ማለት ነው። ስለዚህ እያንዳንዱ እየሳብን ጊዜ እንወስዳለን። ስለዚህ ማድረግ ያለብን ምን እናደርጋለን? ሁሉም ቪዲዮዎች ሴሌክት እናደርጋቸውና እዚህ ጋር ሲኩዌንስ የሚል ገብቼ ክሎዝ ጋፕ ስለው አያችሁ ጋፕ የሚባል ነገር የለም ማለት ነው። ፍሬማችን እንዴት አድርገን ሲኩዌንስ ፍሬም ጋር እኩል እናመጣዋለን ማለት ነው። አያችሁት ቪዲዮውን አነስ ብለዋል ማለት ነው። ሲኩዌንስ የሚል ገብቼ ከዛ እዛው እያለ ማች ፍሬም ለዋለሁ ማለት ነው። አያችሁት ከቪዲዮ ጋር ሆነዋል። አሁን የምናየው ትሪክ ደግሞ ምንድነው? አንድ ቪዲዮአችን ያለው ኢፌክቶች በቀላሉ አብርተን ለማየት እና አጥፍተን ለማየት ማለት ነው። ስለዚህ እዚህ ጋር ኤፌክስ የምትለው ክሊክ ታደርጋል። ኢፌክቱ ይጠፋል። ጋውዘን ብለር አድርጌበት ነበር። ታደርገው ደግሞ ኢፌክቱ ተመልሶ ኦን ይሆናል ማለት ነው። ስለዚህ እችን በተን ከሌለች ኢፌክስ የምትለው በተን ከሌለች እዚች ጋር ፕላስ የምትለው ክሊክ ስናደርግ እንደዚህ ይመጣል። ስለዚህ ኢፌክስ የምትለው ይዘን ድሮፕ እናደርጋታለን ማለት ነው። አሁን የምናየው ትሪክ ሰባተኛ ትሪክ እንዴት አድርገን በቀላሉ ኢፌክት ኮንትሮል ውስጥ ሳንገባ ክሮፕ ማድረግ እንችላለን እና ትራንስፎርሙ እንዴት አድርገን ስኬሉ ማስተካከል እንችላለን ማለት ነው። እዚህ ጋር ክሊክ እናደርጋትና እዛ እንደዚህ አድርገን ክሮፕ እናደርገዋለን ማለት ነው። ኢፌክት ኮንትሮል ውስጥ መግባት ሳይጠበቅብን። ሁለተኛ ደግሞ ምን ያለ ትራንስፎርም ደግሞ እንዴት አድርገን ስኬሉ ዙም እናደርገዋለን እና እናሳንሰዋለን ማለት ነው። እንደዚህ ስናደርገው አያችሁት ዙም ይሆናል። ይህንን ጊዜያችን ሊሚት ያደርጋል፣ ይቆጥብልናል ማለት ነው። ስምንተኛ ትሪክ ደግሞ ሰንስ ኤዲት ዲቴክሽን። ይህንን ማለት ምን ለማድረግ ይጠቅመናል? አንድ የተሰራ ቪዲዮ ራሱ ትራንዚሽን ወይ ደግሞ የተለያዩ ቪዲዮዎች አንድ ላይ ከተሰሩ ኔስት ከሆኑ ራሱ ከፋፍሎ እንዲያስቀምጥልን የሚጠቅም ቱል ነው። ስለዚህ ቪዲዮን ክሊክ አድርገን ክሊፕ የሚለው እንገባለን። ክሊፕ ላይ ምን የሚል እንገባለን? እዚህ ጋር ሰንስ ኤዲት ዲቴክሽን እንለዋለን። አፕላይ ካት ኤች ዲቴክት ካት ፖይንት የሚለው አናላይዝ ስንለው ክሊፑ አናላይዝ አድርጎ አያችሁት እንደዚህ አድርጎ ከፋፍሎ ያስቀምጥልናል ማለት ነው። ዘጠነኛ ትሪክ እንዴት አድርገን ቪዲዮአችን ፈጠን አድርገን ከፍ እንደምናደርግ ማለት ነው።
ታይምላይን ላይ እናንቀሳቅሰዋለን። ከዛ ሾርትካት ኮንትሮል ኬ በመጠቀም ካት እናደርገዋለን ማለት ነው። ቪዲዮውን እንቆራርጠዋለን ኮንትሮል ኬ በማለት ማለት ነው። ከዛ እዚህ ጋር ደግሞ ምን አለ አሁን ድሌት ሳደርገው ድሌት ካደረግኩት ስፔስ ይፈጥራል አይደል? እንዴት አድርጎ ይሄንን ነገር እንዳይፈጥር ምን ማድረግ አለብኝ? የፈለኩት ሴሌክት አድርገዋለሁ። ከዛ አልት ይዤ ባክስፔስ ስለው ስፔስ አይኖረውም፣ መሀል ላይ የሚፈጠር ክፍተት አይኖረውም። የነበረው ደግሞ ወደፊት ይመጣል ማለት ነው። ኮንትሮል ይዤ ወደፊት ሲሄድ ወደፊት የነበረው ወደ ኋላ ይሄዳል። ኮንትሮል ይዤ ወደ ኋላ ሲሄድ ደግሞ ወደ ኋላ የነበረው ወደፊት ይመጣል ማለት ነው። ውድ የዩቲዩብ ተከታታዮቼ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ስለተመለከታችሁኝ አመሰግናለሁ።